ይህቺ ሴት ለ70 ዓመት ያህል በዓለም ዙሪያ በሚገኙ ጌጣጌጥ መሸጫ ሱቆች ውስጥ እየገባች ከ2 ሚሊዮን ዶላር በላይ የሚያወጡ አልማዞችና ውድ ጌጣጌጦችን ሰርቃለች። 32 የሐሰት ስሞችና 9 ፓስፖርቶች እንዲሁም ቁጥራቸው የማይታወቅ እስራቶች ገጥመዋታል። ይሄ ሁላ የዚህ ሴትዮ ታሪክ ነው። እስከ ቪዲዮ መጨረሻ አብራችን ቆዩ። ስሟ ዳሪስ ይባላል። የምትኖረውም አሜሪካ ውስጥ ነው። በዌስት ቨርጂኒያ ግዛት በዘረኝነት በተከፋፈለችና በድህነት በተከበበች የከሰል ማዕድን ከተማ ውስጥ ነው። የዳሪስ ልጅነት በጭንቀትና በችግር የተሞላ ነው። ቤተሰቦቿ የማዕድን ከሰል በማውጣት የሚተዳደሩ ድሆች ነበሩ። ነገር ግን ዳሪስ በልጅነቷ አንድ የምትወደው ጨዋታ ነበር። የእናቷን የድሮ ልብሶች ታረግና ቦርሳዋን ትይዝና ራሷን ካለችበት አስከፊ ሕይወት አርቃ በቅንጦት ውስጥ የምትኖር ባለጸጋ ሴት አድርጋ ትስላለች። ይሄ ማስመሰል ችሎታዋ በኋላ ላይ ዓለም አቀፍ ዝናን እንደሚያመጣላት ማንም አላወቀም። ነገር ግን የዳሪስን ሕይወት ለዘላለም የለወጠው ሌላ ክስተት ነበር። አባቷ እናቷን ያለማቋረጥ ይደበድባት ነበር። ዳሪስም የእናቷን ስቃይ እያየች አደገች። ዳሪስም በልጅነት አይምሯ አንድ ትልቅ ውሳኔ ወሰነች። እናቷ ላይ የሚደርሰው ድብደባ በጣም እየባሰ መጣ። ዳሪስም የእናቷን ስቃይ ማየት ከበዳት። በዚህም ምክንያት አካባቢው ለቃ ለመሄድ ወሰነች። ግን አባትዬ ለምንድን ነው እንደዚህ የሚያደርገው? ችግር ካለ ተነጋግሮ መፍታት ነው እንጂ ለምን ይደበድባታል? የሚሰራው ስራ ግን ልክ አይደለም። ዳሪስም ያኔ በልጅነት አይምሮ ያቀደችውን ነገር ወደ ተግባር ለወጠችው። እድሜዋም በሀያዎቹ መጀመሪያ ላይ ነበር። አባቷ ከሌላው ጊዜ በተለየ እናትየው ላይ በጣም ስቃይ ማድረስ ጀመረ። ዳሪስም ይህንን ስቃይ መመልከት ከበዳት። አባቷ ደብቆ ያስቀመጠውን ገንዘብ ሰርቃ ያቺን ምስኪን እናቷን ትታ በአንድ አውቶቡስ ተሳፍራ ወደ ፒትስበርግ ከተማ ሄደች። ዳሪስም እዛ ከተማ እንደደረሰች የምታውቀው ሰው ስለሌለ በጣም ተቸገረች። የምታርፍበት ቦታ የለም፣ የምትበላው ምግብ የላትም። አንዳንዴ የምትመገበው ሆቴል ላይ የሄደች የተመለሰ ምግብ ካለ እየለመነች ነበር የምትበላው። አንዳንዴ ካጣች ደግሞ ጾሟን ነበር የምታድረው። እንደዚህ መኖር ደግሞ በጣም ከባድ ነው። አንድ ቀን ግን አንድ ነገር ወሰነች። አንድ ጌጣጌጥ መሸጫ ሱቅ ውስጥ ገብታ የመጀመሪያ ስርቆቷን ፈጸመች። እድልም ቀንቷት ሳትያዝ ወጣች። ዳሪስም ከወርቅ ቤቱ የሰረቀችውን አልማዝ በመሸጥ ገንዘብ አገኘች። ዳሪስ ግን በዚህ ሁላ ነገር ውስጥ ሆና የእናቷን ስቃይ አልረሳችም። አልማዙን የሸጠችበትን ግማሹን ገንዘብ ለእናቷ ላከችላት፣ ግማሹ ደግሞ ለራሷ የሚያስፈልጋትን ነገሮች ገዛችበት። እናትየውም ልጇ የላከችላትን ገንዘብ ተጠቅማ ከባሏ ጥቃት በመሸሽ ወደ ሌላ ከተማ ሄደች። ይሄ ቀን ዳሪስ ራሷን ነፃ ማውጣት እንደምትችልና የማታለል ችሎታዋ ገንዘብ ሊያስገኝላት እንደሚችል አረጋገጠች። ዳሪስም ነገሮች እስኪስተካከሉ በማለት ወደ ስርቆት ዓለም ለመግባት ወሰነች። የጌጣጌጥ ሌባዋ ጉዞ በይፋ ተጀመረ። ዳሪስ ግን ተራ ሌባ አልነበረችም። እሷ የሰዎችን ሳይኮሎጂ የምታጠና የትወና ጥበብ የተካነችና የእጅ ጥበብ ሚስጥር የገባት ባለሙያ ነበረች። የዘረፋ ስልቷን ስናየው ለዚያም ነው ለ70 ዓመት ያህል ሳትያዝ የቆየችው። ዳሪስ ሁልጊዜም ወደ ጌጣጌጥ ሱቆች መሸጫ የምትገባው በቅንጦትና ተውባ ነው። የፋሽን አልባሳትን ትለብሳለች፣ ውድ ቦርሳ ትይዛለች። በቃ የባለ ሀብትን ግርማ ሞገስ ተላብሳ ነበር የምትገባው። በዛን ጊዜ ጥቁር አሜሪካውያን በሱቆች ውስጥ ዝቅ ተደርገው በሚታዩበት ዘመን እሷ ግን በአለባበሷና በአቋሟ የሻጮችን ቀልብ ትስብ ነበር። የአዘራረፍ ስልቷ ግን ግራ የሚያጋባ ነው። ሱቅ ውስጥ ገብታ ሻጩን በጣም ውድ የሆኑ ጌጣጌጦችን እንዲያሳያት ትጠይቀዋለች። በአንዴ 5-6 ቀለበቶችን ጠረጴዛው ላይ እንዲደረድር ታደርገዋለች። ከዚያም እነዚያን ቀለበቶች በእጇና በጣቶቿ ላይ እያደረገች በፍጥነትና ግራ በሚያጋባ ሁኔታ ትቀያይረዋለች። ሻጩ የትኛው ቀለበት የት እንዳለ ማወቅ እስከሚያቅተው ድረስ ግራ ታጋባዋለች። በዚህ ግርግር መሃል 2 ቀለበት ታነሳለች። ከዚያ አንዱን ቀለበት መሬት ላይ ትጥለዋለች፣ አንዱን ደግሞ ቦርሳ ውስጥ ከተዋለች። ነገር ግን በኋላ ላይ ሆን ብላ ሻጩን አንድ ቀለበት ጠፋ እኮ ብላ ትጠይቀዋለች። ሻጩ መፈለግ ሲጀምር እሷ ራሷ እረ እዚህ ጋር ነው ያለው በማለት ከመሬት ላይ የጣለችውን ቀለበት አንስታ ሰጠዋለች። ይሄ ድርጊቷ ሻጩ በእሷ ላይ ያለውን እምነት 100% እንዲጨምር ያደርገዋል። ሻጩም ይቺማ ባለጸጋና ታማኝ ሴት ናት ብሎ እንዲያስብ ታደርገዋለች። በመጨረሻም ሻጩ ሙሉ ለሙሉ ሲያምናት ሌላ ትኩረት የሚስብ ነገር ትፈጥራለች። ቆይ ባለቤቴን ላማክረው ብላ ስልክ ታወጣለች። ከዚያ ሻጩ ሌላ ሰው ሲያስተናግድ ያንን የመጀመሪያ የደበቀችውን ቀለበት ይዛ በሰላም ተሰናብታ ከሱቁ ትወጣለች። ሻጩ ስርቆቱን የሚያውቀው እሷ ከሄደች ከሰዓታት በኋላ ነው። ግን ምን አይነት ብልሃት ነው! የሚገርም ነው። እሷ የምትለው አንድ አባባል አለ፣ መስረቅ ስራ ነው፣ ከተያዝክ ግን ወንጀል ነው። የሚገርም አባባል ነው። ግን እንደዚህ ስላችሁ ሰረቁ እያልኩ አይደለም፣ የእሷን አባባል እንጂ። የዳሪስ የስርቆት ምኞት ግን በአሜሪካ ብቻ የተገደበ አይደለም። 9 ህገወጥ ፓስፖርቶችን አወጣች። ግን 9ኙም ፓስፖርት በተለያየ ስም ነው ያወጣችው። እነዚያን ፓስፖርቶች በመጠቀም ወደ ተለያዩ ሀገሮች በመጓዝ የስርቆት ጥበቧን በዓለም አቀፍ ደረጃ አስፋፋች።
ያኔ ለትንሽ ጊዜ ብላ የገባችበት ስርቆት አሁን ዓለምን መዞር ጀመረች። አንዳንዴ እንደ ቀልድ የጀመርነው ነገር መውጫው ከባድ ነው፣ መጠንቀቅ አለብን። ሚላን፣ ፓሪስ፣ ለንደን፣ ቶኪዮ በእነዚህ ሁሉ ትላልቅ ከተሞች ውስጥ የሚገኙ ውድ ጌጣጌጥ ቤቶች የዳሪስ ሰለባ ሆነዋል። ዳሪስን በምትገባባቸው ሱቆች ሁሉ የተለያየ ገጸ ባህሪ ይዛ ነው የምትገባው። አንዳንዴ የአውሮፓ ባለሀብት መስላ፣ አንዳንዴ ደግሞ እንደ ሞዴል ሆና ነበር የምትገባው። ነገር ግን ትልቅና እጅግ አደገኛ ዝርፊያ የተፈጸመው በፈረንሳይ ሞንቴ ካርሎ ነበር። ዳሪስ ወደዚህ የሀብታሞች ከተማ ሄደችው ታዋቂውን ካርቴ የጌጣጌጥ መሸጫ ሱቅን አስባ ነበር። ወደ ቦታውም እንደደረሰች ወደ ጌጣጌጥ መሸጫው ገባች። እንደ ልማዷ ሻጩን ግራ ገባችው። ነገር ግን በዚህ ጊዜ አንድ ትልቅ ስህተት ሰራች። የሰራችውም ስህተት እጅግ በጣም ትልቅ ዋጋ የሚያወጣውን ቀለበት መርጣ መስረቋ ነበር። ያ ቀለበት በጣም ውድ ስለሆነ ሱቅ ውስጥ በብዛት የለም። ዳሪስም ስራዋን እንደጨረሰች ታክሲ ጠርታ ወደ ኤርፖርት ሄደች። ነገር ግን ሻጩ ብዙም ሳይቆይ ቀለበቱ እንደጠፋ አወቀ። ወዲያውኑ ለፖሊስ ደወለ። ፖሊሶቹም ከደቂቆች በኋላ ወደ ጌጣጌጥ መሸጫው መጡ። ስለ ዳሪስ አንዳንድ መረጃ ከጠየቁ በኋላ እሷን ለማግኘት ብዙም ጊዜ አልፈጀባቸውም። ዳሪስ አየር ማረፊያ ውስጥ እንዳለች አወቁ። ወደ አየር ማረፊያውም ሲደርሱ ዳሪስ ከአውሮፕላን ማረፊያ ልትወጣ ስትል በፖሊስ ተያዘች። ነገር ግን ዳሪስ በቀላሉ እጅ የምትሰጥ ሴት አይደለችም። በፖሊስ ቁጥጥር ስር ያለች በመኪናው መስኮት በኩል አልማዙን ከቀለበቱ ላይ ነቅላ ቀለበቱን ወደ መንገድ ዳርቻ ወረወረችው። አልማዙን ግን ልብሷ ውስጥ ደበቀችው። እቺማ የምትለይ ፍጥረት ናት። ፖሊሶችም ቀለበቱን ሊያገኙ ስላልቻሉ ከትንሽ ወራት እስራት በኋላ ለቀቋት። ግን አቢ አልማዙ ልብሷ ላይ ከነበረ እንዴት አላገኙትም ካላችሁኝ እኔም ግራ ገብቶኛል። የቱ ጋር እንደደበቀችው ምንም ሊገባኝ አልቻለም። ዳሪስም ከእስር እንደወጣች ወደ ኒውዮርክ ሄደች። ያንን አልማዝ $148,000 ሸጠችው። ይህ ዝርፊያ ግን እስካሁን ከፈጸመችው ዝርፊያ ሁሉ ለየት ያለ ነው። ዳሪስ ለ7 ዓመታት ስትሰርቅ ብዙ ጊዜ በፖሊስ ተይዛለች። ራሷ እንደተናገረችው ከሆነ የታሰርኩበትን ጊዜ መቁጠር አልችልም ትላለች። ነገር ግን እስር ቤት ብዙ ጊዜ አታሳልፍም ነበር። በእድሜዋ ምክንያት በፍጥነት ትፈታ ነበር። ይቺ ሴት ግን እድሜዋ እየገፋ ሲሄድ ያ የወንጀል ፍላጎቷ አልቀነሰም። ይሄ የሆሊውድ ፊልም የመሰለው ህይወቷ ወደ መጨረሻው አካባቢ ትንሽ አሳዛኝ መልክ መያዝ ጀመረ። የሚገርማችሁ ነገር ግን በ80ዎቹ እድሜ ላይ ያለች አሁንም በጌጣጌጥ ስርቆት ተያዘች። ይቺ ሴት ምን አይነት ተፈጥሮ ነው ያላት? ፖሊሶችም በእሷ ጉዳይ በጣም ተቸገሩ። ለአንዴና ለመጨረሻ ጊዜ በእግሯ ላይ የመከታተያ መሳሪያ አድርገው ለቀቋት። ዳሪስ ግን መከታተያው ምንም አላገዳትም። ሌላ የጌጣጌጥ መሸጫ ሱቅ ልትሰርቅ ስትል ተያዘች። ይሄ ድርጊቷን በተለያዩ ሚዲያዎች ላይ መነጋገሪያ ሆነ። ይሄ ስርቆትም ሀያቴ የጌጣጌጥ ሌባ የሚል ቅጽል ስም አሰጣት። ለዳሪስ ግን ይሄ ወንጀል ሳይሆን እሷን ዝቅ ሊያደርጋት ከፈለገው የድሃ ዓለም በላይ ብልጥ ሆና ለመኖር ያደረገችው ትልቅ እቅድ ነበር። ፖሊሶችም አንድ ጥያቄ ጠየቋት። እስከዛሬ የሰራሽውን ወንጀል እንደገና እንድትሰሪው እድል ብታገኝ ታደርጊዋለሽ ብለው ሲጠይቋት ያለምንም ማቅማማት በማለት መለሰችላቸው። ምትገርም ናት። ይቺ አስገራሚ ሴት ለ7 ዓመታት ያህል በዓለም የወንጀል ታሪክ ውስጥ የማይረሳ ታሪኳን አኖራለች። ስሟ ከድፍረት ከብልሃት እና ከማስመሰል ጥበብ ጋር የተያያዘ ነው። አንዳንዶች እንደ አደገኛ ወንጀለኛ ሌባ ይመለከታታል። ሌሎች ደግሞ ዘረኝነትና ድህነትን በራሷ መንገድ ያሸነፈች ጀግና ሴት በማለት ገልጸዋታል። ለዛሬ ያዘጋጀሁላችሁ ታሪክ ይህን ይመስል ነበር። ስለ ዳሪስ የህይወት ታሪክ ምን ታስባላችሁ? ኮሜንት ላይ አጋሩ። ቪዲዮውን ከወደዳችሁት ላይክ ማድረግና ለጓደኞቻችሁ ሼር ማድረግ አትርሱ። እንደዚህ አይነት አስገራሚና እውነተኛ ታሪኮች ለማግኘት ቻናላችንን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።